ቋንቋ ዓሊሞች አሉ ለህዝቦቻቸው ያስረዳሉ ቁርአኑ ግን ያው አረብኛ ነው አይቀየርም አዛኑም ያው አዛን ነው ምናልባት የአዛኑን መልእክት አድርሱልኝ እንደዚህ ላለው አዛን በሌላ ቋንቋ ለምን አይባልም ላለው ሰው አድርሱ አዛን ኢንተርናሽናል ነው ከአላህ በኩል የመጣ ነው መልእክቱን ከፈለገ ትፈቅዱልኛላችሁ ልበሉ አይደል መልእክቱን ከፈለገ አድርሱልኝ አንድ ሰው አንድ ሙአዚን አዛን ሲል ትርጉሙን ከሆነ ያስጨነቀው ትርጉሙ ይነገራል ከዛ ውጭ ግን አዛኑ በዚህ ለምን አይባልም ካለ ግን ይሄ ቀሽም አሳሰብ ነው አላሁ አክበር ሲል አላህ ታላቅ ነው ከሁሉም የበላይ ነው አላሁ አክበር ይሄ ነው ትርጉሙ አላህ ታላቅ ነው አሽሀዱ አን ላ ኢላሃ ኢላላህ ከአላህ በስተቀር በእውነት የሚመለክ አምላክ እንደሌለ እመሰክራለሁ አሽሀዱ አን ላ ኢላሃ ኢላላህ ከአላህ በስተቀር በእውነት የሚመለክ አምላክ እንደሌለ እመሰክራለሁ አሽሀዱ አነ ሙሐመድን ረሱሉላህ ሙሐመድም የአላህ መልእክተኛ መሆናቸውን እመሰክራለሁ አሽሀዱ አነ ሙሐመድን ረሱሉላህ ሙሐመድም የአላህ መልእክተኛ መሆናቸውን እመሰክራለሁ ሀያ አለ ሰላህ ኑ ወደ ሰላት ኑ ወደ ስግደት ኑ አላህን ወደምታመልኩበት ቤት ጥሪው ይሄ ነው ሀያ አለ ሰላህ ኑ ወደ ሰላት ሀያ አለ الفلاح ኑ ወደ መድህን ኑ ነፃ ወደምትሆኑበት ወደምትድኑበት ኑ ሀያ አለ الفلاح ኑ ወደ መድህን አላሁ አክበር አላህ ታላቅ ነው ላ ኢላሃ ኢላላህ ከሱ በስተቀር በእውነት የሚመለክ አምላክ የለም ይሄ ነው ትርጉሙ ማወቅ የፈለገ ትርጉሙ ይሄ ነው ሌላ አይደለም አረብኛው ቋንቋ ግን ከአላህ በኩል የመጣ የታዘዝንበት ስለሆነ የትኛውም ሀገር ይድ የትም አይቀየርም ያው ነው ተአምር ነው ሰው ሰራሽ አይደለማ ከአላህ በኩል የመጣ ዲን ነው ኢነ ዲነ ዐንደ አላህ ኢስላም ነው